ህይወት ገብታችሁ ከምትፈተፍቱ ሙያና አሌክስ ከተማሩ ጅግና ወንድሜ ይበልጽየት ባ ያኮራኝ ኮሜንት ማርያምን ከጣዕም አሌክስ መች ቀምሰሽው ሲጣፍጥ ማለት ነው። ጣዕም መች ቀመሽው ሳም ኢነርጂ ንጽህና አንተ አንድ ነበር ማርያምን በጣም የሚያሳቀኝ ኮሜንት ሴትነት ያስንቃል። አዎ ያስንቃል እናቴ። ቀጣይ ምች እንዳያገኝን የወጡን ጭስ ባታዝ ቀጣይ ምች እንዳያገኝን የወጡን ጭስ ባታጥነን። አቤት ዝም በሉ እኔ ነኝ የሰራሁት። አንቺ ነሽ የሰራሽ እናቴ። እሺ አንዴ ሁለት ወይኔ ደግሞ ፊቷን ብታያት ልጅቷ እኮ የሆነ ግንጅር ነው የምትመስለው። ማርያምን የሆነ ኮሜንት ያጻፈችው መቼ አሁን እኛም ሴት ነን እንል ይሆናል እንጃ። አላየሁሽም። እንግዲያው እናቴ ንብረትሽ ካንቺ ጋር ነው። አንቺ ነሽ ጉንበስ ብለሽ የምታየው እንደ ሌሎች እንደ የሀገራችን ሀብታሞች ቦርጭ ካልሸፈናት የምትታይ ከሆነች ማለት ነው። ካምፕ እንደዚህ የለም እኮ ብርና እኔ ካምፕ ነው የምኖረው። እንደ አንተ ደሃ የት ነው ያለው? እኔ እኮ የሚገርመኝ የምትሳደቡት ደግሞ ክፍቷችሁ እኮ የለም። ታህሳስ 20 ልደቴ ነው። እኔ ምን አገባኝና አንቺ በተወለድሽበት ቀን እኔ ጀዲድ ይዤ ነበር። እናትሽን ሳስወልዳት ነበር ሆስፒታል ገብቼ። ተወለድሽ አልተወለድሽ እኔ ምን አገባኝ? ዋ ፓርቲቱ ይደገም ብሎ ደግሞ በብር አዎ እንደዚህ አርጉ። ብር ላካርጋችሁ ፓርቲቱ በሶሮ ፀብሐን ጥዑመን ይብል እዩ። በሶሮ ምን ይባል በትግርኛ በአማርኛ አላውቅም። እሺ ስጋውን የምን ነው? ያህያ ስጋ ነው የምበላው። ልምጣ እንደ ምን ትሰሪያለሽ እዚህ ሀገር መተሽ አለመጣሽ? ነው ቤት ምን ትሰሪያለሽ? ምን ስራ እኮ የለሽም። ምንም አትሰሪ። አትግሪ ልሞት ነው ማርያም። እግሪ በጣም አሞኛል። እናትሞት ፖ ዋይ አንተ ኪቫ አርክ ግደፍ ተሰክፈና ለኸ አክል ወዱ ነው። በግራ አይበለም ያጠናግረሽና ተጠናግረሽ ነው ያለሽው። ስልክሽን እንደዚህ በጎን አድርገሽ ወደ መስያት አድርገሽ ከዛ በቀኝ እጄ እንደየበላው እንደሆነ ታውቂዋለሽ። ሃኒ my twin bro እንዴት ማን is that for the meat? ምን ማለት ነው? ይሄ እንግሊዝኛ ነው ወይስ ኢትዮጵያ እንግሊዝኛ ነው ወይስ ያገቢት እንግሊዝኛ ነው? ምን አይነት ይችላል? ማቦይ እንዴት ነሽ ማን አታከመን ያካታ ህፂ አላህ ካደ ብሮ ላፈቅር ነው አበረታቱን። ምን አገባኝ? ላፈቅር ነው አበረታቱን። እግር ይዛለው ስትጋቡ እናንተ ወይስ ተጋብታችሁ ቤታችሁ ስትይዙ መጣችሁ ምሳና አብላ ከኛ ጋር አትሉ? ማርያምን አንደኛ ቀን ስመጣ በስነ ስርዓት ታስተናግዱኝ። ሁለተኛ ቀን ስመጣ ግን የው እየበላችሁት የነበረው ካርጋ ስር ነው የምትከቱትኝ። የሀበሻ ልምድ ጠፍቶኝ ነው። ከሀበሻ ጋር እኮ ነው ያደኩትኝ። እነዚህ መጥቻ የውጭ ሀገርን ሰውን ስመስል ጆሮ ጌጥ ባረግ ፀጉሬን እንደሱ ብቅ መቀስ አጭር ልብስ ቢለብስ የተቆረጠ ምናምን ሀበሻ ነኝ። ግን አትወሱ አንተ እንዴት ነህ? ሀበሻ ነኝ። የሀበሻን ባህል አይጠፋኝም። ዋ ስንቴ እንዳየሁት ጥሩ አደረግሽ የኔ እናት። ፌክ አካውንት ነው፣ የራሴ አካውንት ነው፣ የራሴ ነው። መጥፎ ስድብ ልሳደብ ፈልጌ ግን ሳስበው ወደ ሌላ ነገር ነው የሚሉት። ይቻታለሁ ለምን አታረጂው ልል ነበር። ጎበዝ አድናቂ ነኝ። አመሰግናለሁ። በቃ ወጥ ጨረስክ? አሁን ይሄንን እኮ አሁን ይሄ ወጥ ጨረስክ ብለህ እየሰደብከኝ ያለው ልጅ አምስት 11 ነው የምትሆነው። አመራሐው የተረዋ ዩቲዩብ ብሮ ካሜራማን ራሴ ነኝ አባቴ።
አንበሳው እሺ ጎስታ ጋይስ እኛ ሴቶች ተበልተናል። ተበልታችኋል። የማን ነው ይሄ አካውንት? የራሴ ነው። ማያ እስከ ነጽዳቱ የሚያኖር ከፈለክ እኖራለሁ አብሬ የሚያኖር ከፈለክ አለሁ ነው የሚያናኑርህ ከፈለክ አለሁ። ታየኝ እኮ አንተ እዚህ ደሞ ቆይ ማዝኑ ኮብራ የምትባል ያለሁ ጀዝባ ምናምንቴ አሁን ለቃቃሚ ዩኬ ጀርባህ እየቀለጠ እኮ ነው ዴሊቨር የምታደርስ ትሆናለህ። እኔ ያነበብኩኝ ያለሁት ከዚህ ነው ከቪዲዮ ነው። አንተ እዚህ ትሳደባለህ። አያት ትማር፣ አያት ትመራመር፣ አያት ትወልድ፣ አያት ትዘምድ። የጓደኞችህንና ክርስትናና ሰርግ እድሜ ልክህን ስትበላ ትዞራለህ። አንተ አታገባ አታትወልድ ምናምንቴ ዋ በስመ አብ ወወልድ ወመንፈስ ቅዱስ ፕራውድ ኦፍ ያመሰግናለሁ። እሺ አመሻችን ጎበዝ። ተበልጠና ሴቶች ትበልጣላችሁ ገና። አዴክስ ትለያለህ። አመሰግናለሁ። አሃይ አሌተና ወሪደን ከፍተይ ባሕብላለይ ታዛል አንበሳ መሬት ዓጋመ ሸራሩ ዓደይ ናትና ባድመ ዓዲ ጀጋኑ ተዓባይ ቦታ ዓድዋ ዓደይ ኣኽሱም ምስ ሓወልታ ዓደይ ዘራጊ ከይኣትዋ ኤዲድን እኔ እኮ ዘፋኝ ቢሆን ማርያምን የሚያደፋፍረኝ ስፖርት ምን ስፖርት ስራ ላይ ከስፖርት ይሄ እኮ ጭንቅላቴ ብታይ አሁን እንትን ላብ ነው የሞላው። ማርያምን ከስፖርት አሁን ነው የመጣሁት። እኔ እኮ ግን በዚህ ድምጽ እኮ ዘፋኝ ሆን ነበር። ማርያምን ከአንዳንዶቹ አልቻልም አልሻልም። ማርያምን የሚያደፋፍረኝ ያጣሁት ደፍሮ ዝፈን አይዞህ የሚለኝ ያጣሁት እንጂ እኮ ዘፈን ነበር። የአንዳንዶቹ ዘፈን የቀብር ጥሪ ነው የሚመስለው ድምጻቸውን ስትሰማ። ማርያም የቀብር ጥሪ ለራሱ የሚጠሩት እነሱ ድምጻቸው ሲጣፍጥ ማለት ነው። ደስ ነው የሚለው። አሁን አንድ የሚያበረታታኝ ታጣ አንተ አይዞህ አሌክስ እኛ አለን ዘፈን አውጣ ምናምን የሚል ዋይ ሰቤታ ይዕጣን። አሁን ይሄ ምን ያለ ነው? ይሄ ሴታ ሴት ጭስ የቤት ጭስ እያደረገ ነው እያለ ነው። አሁን ፋንድያ ይሄ እኮ ማርያምን ባጠገቡ ለራሱ ኢቭን ላይክ ምን ይባል አፓርትመንት ላይ ሆኖ ማለት ነው እንትን ላይ አስካላ ምንድን ይባለው መዳይቦ ምንድን ይባለው አስካላ ተናገር አንተ ህዝብ መሳልል ላይ በአንተ ቤት ሰው የሚያልፍ የለም። ማርያምን አንድ ጓደኛ ወይ አንድ ዘመድ ደፍሮ ወደ አንተ የሚመጣ የለም። ደረጃ አው ሪፖርት ገርና ከቤቱ ግንስ ዳና ሪፖርት ይርካ አረዘፍናለሁ ከምር ነው። አሁን አንተ ማለት ነው ሰግጥ ትዘፍናለህ። ሰግጠው እያልዘፍነው ለምንድን ሰግጥ እያልዘፍነው የራሴ ያለኝ ነው እንዴ በራሴ ሙድ በራሴ እንትን ነው የምሄደው። የምን ሰግጥ ነው ዋ ከዛ በአንተ ቤት አሁን ሰው የሚያልፍ የለም። ማርያም እሺ ሌላው በቤት ነው ይላል። እስማ አሌክስ በጣም ቤትህ በጣም ያምራል፣ ግን መጋረጃው ይደብራል። እናቴ የመጋረጃውን ዋጋ ስላላወቅሽ ነው እንጂ ይዘሽው ያለሽውን ስልክ 3 ጊዜ ገዛዋል። ማርያምን 3 ጊዜ ገዛዋል መጋረጃው።
እናቴ አንቺ ምን ለመድሽ መሰለሽ? ቢጫ ጫማ ከቀይ ሱሪ ጋር ከአረንጓዴ ወደ የላይ ቲሸርት ከውስጥ ደግሞ ኦሬንጅ ከለር ፕታንትሽ ደግሞ ጥቁር ከለር ካልሲሽ ደግሞ ነጭና ጥቁር ከለር ዝንጉርጉር አድርገሽ የምትሄጂ ሰውዬ እንዴት ይባሻል? ከምሬን ስለ ዋጋው እንዲይዘሽ ያለሽው ስልክ 3 ይገዛል። ሀቢባ ነው ሀቢባ ነው። እኔ አሁን ቤት ነው ሀቢባን መስለው በምንድን ነው ሀቢባን መስለው? እኔ በጽዳት ኦፍ ኮርስ በጣም ጽዱ እንትን ይባል ነው ጸዴ ነች። ምን ይባል ሀቢባ መሰልከኝ ይው ሀቢባን መሰልከኝ እና አላችኋለሁ። ህዝቤ ሆይ እስካሁን ለነበረን ነገር በጣም እናመሰግናለን። አዶናይ ተአሲሩ ተጋሩ ይልኩም ኮዚ ጥናጃ መንግስት እያለ የሚያርፍ ሰው የለም። ነግራችኋለሁ። አላምንም ማርያምን ጉርሻ ላይ ከተለቀቀን አላምንም። ጉርሻ ብዙ ፔጅ ነው ያለው። ጉርሻ እኮ እንዴ እሱን ወን ቤት ነው ቆኛ ቆይ ፖዲ እየጮህ ነው እየሰማችሁት ነው። ሰበር መረጃ አወር አሸናፊ በፌደራል ፖሊስ ቁጥጥር ስር ዋለ። በ2018 የኢትዮጵያ የዓመቱን ቲክታክ አዋርድን በ4 ዋንጫ ማሸነፍ ምክንያት ልዩ ተሸላሚ በመሆኑ የሚታወቅ ወጣቱ ቲክታከር አዶናይ እና ወጣቷ ቲክታከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌደራል ፖሊስ ቁጥጥር ስር መዋላቸውን ተሰምቷል። ይህ እርምጃ ፖሊስ በቅርቡ በአለባበስ እና ከኢትዮጵያ ባህል ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣቶች ቲክታከሮች ላይ የመጀመሪያው የማጣራት እና ቁጥጥር ዘመቻ አካል እንደሆነ የተነገረ ሲሆን ከፍተኛው ተከታታይ ያላቸው እና ታዋቂ የሆኑ ቲክታከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ፖሊስ እርምጃውን በወጣት ትውልድ ማህበራዊ ሚዲያ አጠቃቀም እና ይዘት ላይ ያነጣጠረው ነው ተብሎ ታስቧል። ጉርሻ ማርያም ጉርሻ እናቴ ትሞት አንዲ ጉርሻ ይኸው ጉርሻ ፔጅ አንተ እኔ ይሄ መንግስት ምንም ሊገባኝ ምንድን ነው? እኔስ ማርያምን ይሄን ህዝብ አጥፋ ብሎ ነው የተላከው። አንጻ ብልጽግና ስብሰባ ሰራዊ ጉጉመ አፋር ይህ ስልኬ ደግሞ የውጊያና የጦርነት ብቻ ነው የሚያወጣው፣ ሌላ አይመጣም እኮ ማርያምን። ባይ ዘ ዌይ አዶናይ ይወጣል። 100% ሹር ሆኜ ልንገራቸው። ምክንያቱም የካናዲያን ዜጋ ነው፣ ማንም የሚያስር የለም። ካስቶሩቲን ከ48 ነው 24 ብቻ ነው የሚፈቀደው፣ ከዛ በላይ አይፈቀድም። ዜጋ ስለሆነ ማንም የሚነካው የለም። ጃኒ አይ ዶንት ቲንክ ሶ ከእውነት ከታሰሩ ሊያስወጣትም ይችላሉ፣ ሊያስወጣትም ይችላሉ። ፈጣሪ ከእናንተ ጋር ይሁን። ያንተ መንግስት ግን እንተው ግን አንተ ይሄ ሁሉ መላእክት ተሰብስበው አንተን አንድ ድንቀር አድርጎ ከዚህ መሬት የሚያስጠፋ የሚያወጣ መላእክት ታጣ። አንተ በወረድክበት ማግስት እኔ እናቴ ደግሞ በንጋታው ሄጂ በንጋታው የምትበራው ነው ኢትዮጵያ ፕሌን ይዤ እመጣለሁ።
እንደዚህ አይነት መንግስት እኔ በህይወቴ ያማረረኝ መንግስት ብዙ መንግስት አይቻለሁ። እንደዚህ አይነት መንግስት ግን ጥያቄው በኋላ ነው። የሳምንቱ ቅዳሜ ጉርሻ ፔጅ የሚዘጋጀውን የ5000 ብር ጊቭ አዌይ የዛሬ ተሸላሚ ማን ይሆናል ወይም ማን ትሆናለች? የትስ ከተማ ይገባ ይሆን? ዝም በል ተው አሌክስ። በምን ሚዲያ ፌክ እንዳሁን እንዴ ጉርሻ የሚል 800 ምናምን ሺህ ፎሎወር ያየው እንደዛ አለ ሊኖር ይችላል እኮ ጉርሻ ፔጅ ምናምን የሚለው 800 ሺህ ማርያምን 837 ሺህ ፎሎወር አለው አካውንት እኮ ነው። እንዴት ነው ውሸት የሆነው? ያስራል እንድታውቁት ቢባል ነው። አሁን የዚህ መንግስት ደጋፊዎች ነው የምትገርሙኝ። እዛ ደርፊ ሚትን 10 ሺህ ኧረ አበረታቱኝ። እኔም ልዝፈን አበረታቱኝ። እስኪ ወደ ራሳችን ጉዳይ እንሂድ። ፈጣሪ ያውጣቸው ሁለቱንም። እመቤቴ ድንግል ማርያም ጥላልቶ ናቸው እንጂ ምን ማድረግ አልችልም። አቅም የለኝም እንዴ እኔም እንደናንተ እኮ ምን አቅም አለኝ? አንተ አንዳንዱ ሰዎች እኮ እንደ ሌላ ነገር ታስቡ ትሆናላችሁ። እኔ እኮ አቅም የለኝም ጋይስ። እዚህ ወጥቼ ለፈልፍ ነው የምችለው። ታስረዋል። እውነት ነው። ይሄ የኢትዮጵያ ሕዝብ ያለው ማርያምን እንደዚህ ከቀጠለ ነገ ለምን አበድክ ተብለህ ትታሰራለህ። ነገ ለምን በቀን 3 ጊዜ በላህ ተብለህ ትታሰራለህ። ነገ ለምን 50 ኪሎ ጤፍ ታስፈጫለህ ብለህ ትያዛለህ፣ ትታሰራለህ። ፍሪ ትግራይ፣ ፍሪ ሱዳን፣ ፍሪ ኢትዮጵያን በል። ኢትዮጵያስ ግዛት ላይ አይደለች እንዴ ያለችው? አይን ያወጣ ግዛት ደግሞ እንደዚህ ታይቶ እኮ አይታወቅም በመንግስት። እኔ ስድሌን አውቄያለሁ አባቴ፣ እዚህ ሀገር እንደማልገባ። ወይ አባቴ የዚህ ፎቶ ኮሜንት ላንባልችን በጣም ይቅርታ። በጣም የሚያስቅ ስለሆነ ማለት ነው። እና በሌላ ነገር ህዝቡ ደግሞ ምቀኛ ስለሆነ ወደ ሌላ ነገር እንደሚያዝሩ አውቃለሁ። እና አንተ እነ ጃኒ ታስረዋል እንደ የሆነ ታሙራው ማርያምን ጉርሻ ላይ ያየው ነበር። ምናት ለራሱ ገርሞኛል። ጉርሻ እኮ አንዳንዴ እኮ ይዋሻል እኮ። ዋኔ ጃሃድ ደቂቃ ነው እያለ ያለው እና 1600 ላይ አድርጓል። 600 ምናምን ሰው ኮሜንት በምን ምክንያት ነው ሁለቶች የታሰሩት? አዶናይና እሷ ጃኒ ምክንያቱ በምን አለብኝም? እንደ አማርኛ ነው። እኔ እኮ ሪከርድ አይቼ እኮ ግራ ገብቶኝ ነው የገባሁት እኮ። በምን ምክንያቱ ምንድነው ነው ነው ጥያቄ እንዴ? ጽፎታል እኮ እዛ በ2018 የኢትዮጵያ ዓመቱ የቲክታክ አዋርድ በ4 ዋንጫ ማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክታከር አዶናይ እና ወጣቷ ጃኒ። ሴቷ ጃኒ ናት ግን እርግጠኛ ነህ ወንዱ እንዳይሆን? ዲስኮ ላይሽ ነሽ እንዴ እናቴ? እግዚአብሔርን ከምሬ ነው። ጃኒን ታውቀዋለህ? ወንድ ቲክታከር አለ ጃኒ የሚባል አሁን ትናንት በቅድም የታሰረ ልጅ። ኦኬ እሺ አንብብልኝ። እሺ ጨርሰው። እሺ ይቅርታ እሺ ጨርሰው አንብብልኝ። እኔ ቲክታክ ላይ ከእናንተ ስለማልወድ በቃ ህዝቡን አላውቀውም ማለት ነው። ኧረ አሞራ በእናትህ ቀልድ አይደለም። አንብብልኝ። እሺ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸውን ተሰምቷል። ምክንያቱ የለም እዛ ጋር አልተጻፈም። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና እና ኢትዮጵያ እና ጃኒ የባህል ቀሚስ አንድ ለብሳ ሄደች። ትየው ላብራለች ወይ ዝም ብለው? እሺ ይቅርታ። እሺ ኦኬ ሶሪ። እሺ በቃ አንቺ ነበር ማሰራ። አሁን እነዚህ ምን አደረጉት? እሺ ይቅርታ እኮ አልኩኝ እኮ። እሺ ይህ እርምጃ ፌዴራል ፖሊስ በቅርቡ አለባበስና ከኢትዮጵያ ባህልና ልማድ ባፈነ
ገጣ ይዘት ላይ በሚያተኩር ወጣቶች ቲክቶከር ላይ የተጀመረ የማጣራት እና ቁጥጥር ዘመቻ አካል እንደሆነ የተነገረ ሲሆን ከፍተኛ ተከታይ ያላቸው እና ታዋቂ የሆኑ ቲክቶከሮች መያዛቸውን በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣት ትውልድ የማህበራዊ ሚዲያ አጠቃቀም እና ይዘት ላይ ያጠነጠነ ነው ተብሎ ይታሰባል። አሁን ካንቺ በላይ የሚያነጣል። ለዚህ ለምን አንቺ ያስሮሽም ቅንድብሽ ነው አንተ ደግሞ እኔ ላይ ዙሪያ የምትንጃበው እንደ ጥቁር አሞራ እንዴ? ስማ እውነትም አሞራው ይኸውልህ፣ አሁን እኮ እኔ እዚህ ጋር አልገባኝ ማለት ነው። የጃኒ ባል ቀሚስ ነው የለበሰችው፣ አዶናይ ደግሞ ሱፍ ነው የለበሰው እና ባለባበስ ከሆነ አልገባኝም። የሁለቶች መታሰር ለኔ አሁን ግልጽ አልሆነልኝም። እኔ በበቀደም ምን አልኩኝ? እሺ አንዴ እኔ ምን አልኩኝ? እሺ እዚህ ጋር አዳምጡኝ፣ አንተም አዳምጠኝ። የኛ ጌም ቤተ መንግስት ድረስ ይታያል። ኤላኖች የኛን ጌም ያዩታል። እነ ትራምፕ የኛን ጌም ያዩታል አልኩ። ሰው ግን አላመነኝም። ቆይ እባክህ ያዩታል ስል ማንም ሰው ያመነኝ ሰው የለም። አሁን እንደሚታይ ያረጋገጥኩት ዛሬ ነው። ማርያም ሰው ግን አላመነኝም። ማሜ ታሰር ካልተባለ መጣ እንዴ? ማን አንተ ስሚ ሄለን የታገሩት ነው ከምሬድ ነው። እኔ ማርስ ላይ ነው የምኖረው። በእናትህ ጨንቆኛል ለራሴ። አዲስ አበባ ላይ አንደኛ መታሰር ያለባት አንቺ ነሽ። ጀመታ ነው የምጀምረው ደግሞ እኔ ለምንድን ነው የምታሰረው? እኔ ከታሰርኩ ማሜ የሚታሰረው እኮ ፖለቲካ ላይ ናችሁ። በቃ ሲጨርሱ አይደለም ፖለቲካ እናንተ አውሩ አይደለንም። ማሜ ፈራ ቆይማ አሞራ ማርያም ይሄ በጣም እኔ ጨንቆኛል፣ ያስጠላል የተፈጠራለው ነገር። ግን ያው እንግዲህ መንግስት ምንም ማለት አይቻልም። እኔ ዝም ነው የምለው። ግን የነ ጃኒ ባለባበስ ከሆነ የጃኒ አለባበስ ስርዓት ያለው ያዶንዬም እንደዛው። ግን አብረን እናያለን። ሄለን እየሰማሽ ነው? እዚህ ሀገር ነገ ራቆትን የሚሄድ ሰው ካዩም ለራሱ ያስራሉ። ራቁትንማ እኮ ታሰረች እኮ ኤቫን እኮ የምትባለው ራቁቷን እንዳኳ አስሯል። እና ለምን ይሄ ሁሉ ለማይ ባዶ ራቆትን እየሄደ ያለው ለምን እነሱን አያስሯቸውም? ለእብድና ጤነኛ ሰው አንድ ነው እንዴ? ዝም በይ እሺ። የኔ እናት ነው ውጪ በፈጠረሽ እብድማ እኮ ያበደ ትላለች። እሱ አይደልና ወደ ቀድሞ ጤና መመለስ አይሻልም? ዝም በል አልልም አነጥናጡላ እንዴ አፌን ሊዘጉኝ ነው እንዴ? እኔ ማርያምን ማውራት ከፈለኩኝ የድሮ ቪዲዮዎችን አሌክስ በፖለቲካ ምን ይናገር ነበር? ህዝብን ስሳደብ አታምጡልኝ፣ በጭራሽ አታገኝ። ህዝብን ተሳድቤ አላውቅም። ከፖለቲከኞች ግን እንላላጭ ነበር። ገባችኋ? እኔ የፈለኩትኝ ማውራት እችላለሁ። ገባችሁ? አዶናይ ስለታሰረ ደስ ብሎሃል ነው? አንተ ነፈስ ለምን ደስ ይለኛል? አንተ ወንድም ይኩን ጀዝባ ደስታን እያጣጣምክ ነው። አንተ አሁን ማይ አንድ ሰው እንዴት ወንድሙ ሲታሰር ያመዋል? አይደለም አዶናይ፣ ሌሎቹ የተሳሰሩት ለራሱ አሁን ያሳዝኖኛል። ማርያም ትንሽ ተዋቸው። ጊፍት ገላሪ ያስሞላ። ኧረ ጊፍት ገላሪ ሳይሞላ ለምን አይቀርም? በጊፍት ገላሪ ነው ያልተዳደር ሴተኛ አዳሪ የሚያበረታታ መንግስት ቲክታክ ያስራል። የሚገርምሽ እኮ ነው ማርያምን። ይሄ ሁሉ እናት እኔ እኮ ምን ነው በፈጣሪ ለአንድ አመት መንግስት ባደረገኝ እኔ ለአንድ አመት ማርያምን ለአንድ አመት መንግስት ቢያደርገኝ በስማ ዝም ብዬ ቡምባ እንደ አሁን ላይክ እንደዚህ የኛ ሀገር አላ ቡምባ ላይክ የኛ ሀገር አሁን የሙቅና የቀዝቃዛ አላ። እዛ ሀገር ደግሞ ምን አደረግ ነበር? የቀዝቃዛ ውሃ የሙቅ ውሃ እንደገና ደግሞ የቀዝቃዛ ወተት የሙቅ ወተት ብዬ ቤት ላይ አረግ ነበር። ሌትስ ቮት ፎር ዩ ደን አርጎት በማርያም። ከዛ ደግሞ ቤንዚን በየቤታችሁ ጧት ደግሞ ለአንድ ሰው 5 ዳቦ ወደ ቤታችሁ በሙሉ በታክሲ ያመጣላችሁ ነበር መንግስት። ማርያምን እኔ ደራሴ ብዬ አልኖርም ነበር እናቴ። እኔ ህዝብ በጣም ነው የሚያሳዝን። ይሄ አሁን መንግስት ግን ዓለም ላይ እንደዚህ አይነት መንግስት የለም ጭራሽ።
በቃ ህዝቡን እንዳለ በሙሉ በቃ የበላይነት አስተምረው ነበር። በቃ የበላይነት ታውቃላችሁ፣ የበላይ በቃ የፈለገውን ተናግሮ የሚያድር የፈለገውን ትታከር ሁሉም የኔ ልጆች ሆኑ ደግሞ የሀገሮችን የፈለጉበትን ሀገር ሄደው እንዲመለሱ አረጋቸው ነበር። ሄደው ስላችሁ ቪዚት ከፈለጉ አሜሪካ ከፈለጉ ኢሮፕ ከፈለጉ ካናዳ የፈለጉበትን ሀገር አረጋቸው ነበር። ከዛ ግን አሁን ላይክ ዓለማችን ላይ የበለጠው ብሪየንትና ነው የኩዌት ነው 2 እጥፍ አረገው ነበር ብራችን። አያችሁ ሰውን እንዴት ላይክ አታስቡትም እንጂ ሰውን መመለስ ይችላል ብለን ባርጋገረ 2 እጥፍ ታረጋታለህ። ዶላር አንድ የሀገራችን ብር ደግሞ በኢትዮጵያ ደግሞ $10 ታረጋታለህ። ቫልዩ እንዲጨመርበታለህ በስነ ስርዓት ደግሞ ህዝቡ በሙሉ ተሰብስቦ ይገባል። እዚህ ሀገር ሀብታም ከታየ አይኑን አጥፍት፣ የሆነ ታዋቂ ሰው ከተገኘ አይኑን አጥፋው በለው፣ ተኩሰው፣ አውርደው፣ ግደለው፣ እነቀው፣ ጨፍጭፈው አንዱ በቃ እዚህ ነው የሚያልፍልን። ያልፍልን አይችልም። ባዶ ነው። በጣም ቀብተህ ነበር። እኔ ቀንቼ አላውቅም። በስመ ማርያም ቅዱስ ቅናት የሚባል አለ ታውቃላችሁ? ቅዱስ ቅናት ይበቃ እንደ ላይክ እንደዚህ አይነት ሰው ቢሆን ኖር እንደዚህ ባረግ ነው። እኔ ቅናት የለብኝም ከሰው ላይ እናቴ ተው። በራሴ ዓላማ አንተ እኔ እኮ የራሴ ዓላማ ያለኝ ሰው ነኝ። በራሴ ዓላማ ነው ኖር ማለት ነው። በማንም ሰው አልቀናም። እኔ በማንም ሰው አልቀናም። እደሰታለሁ እንጂ ቅናት የለብኝ። ጥሩ መንፈሳዊ ቅናት የለብኝም። ሰይጣናዊ ቅናት የለብኝም በሰው ላይ ማርያም እና ይሄ ነገር ሰው ይበለን ጋይስ። ነገ ክላስ ነኝ፣ ሻወር ልግባ ነኝ። ነገ ስለምንገባ ተው አስገባኝ። ኧረ ልተኛበት አባቴ። ዋው ላድር ነው እንዴ? ደህና አደር በላንተ ህዝብ ግን ደህና አደሩ። ዓርብ እንግዳይ ካልመጣ ዓርብ ለመግባት እሞክራለሁ። እሺ ባባይ